እርዳታ ሞድ ውስጥ አእምሮ ከተቀመጠ እድሜ ዘመንን ሰው አትሆንም። በህይወት መሆን የምትፈልገውን አስብ። እግዚአብሔር ምስክሬ ትሆናለህ። መጨነቅ በነገራችን ላይ ሜዲቴሽን፣ ኔጌቲቭ ሜዲቴሽን ሳትሞክር ምን መልአኩ ገብርኤል መጥቶ ልጄ ሆይ ተነስ አሁን ጊዜ ነው አይልም። ገብርኤል ጨርሷል። በፊዚካል ዓለምና በመንፈሳዊ ዓለም መካከል ያለው ኮኔክተር በር መግቢያ ሜዲቴሽን ይባላል። መንፈስ፣ ነፍስ፣ ስጋ ሜዲቴሽን የነፍስ ስራ። ወደ ሩቅ ምስራቅ አካባቢ የሆነ ዕጣን አድርገው እግሮቻቸውን ቆላልፎ ሜዲቴት ያደርጋሉ። እነሱ አእምሯቸውን ባዶ በማድረግ ነው። እኛ ደግሞ የእግዚአብሔርን ቃል በመሙላት ነው። ኦፖዚት ነው። ከሱ ጋር የሚገናኝ አይደለም። በመመሰጥ በማሰላሰል ብዙ ድሎች እንዳሉ የእግዚአብሔር ቃል ይናገራል። ወደ ሌላኛው ዓለም መግቢያ መንገድ ነው። ሜዲቴሽን ማሰብ አይደለም። ማሰላሰል ማሰብ አይደለም። ታውቃላችሁ፣ አእምሯችሁ ብሬን ሴሎቻችን እስካን ተደርጎ ሲታይ አዲስ ሀሳብ ማሰብ ሲጀምር የሆኑ ጫፍ ምናምን ያላቸው ሄዶ ኮኔክት ያደርጋሉ። አይታችኋል? በብሬን ስካን ሲደረግ አዲስ የብሬን ሴል ይፈጠራል። አንተ አዲስ ነገር ስታስብ አሮጌው እየጠፋ በአዲስ እየተተካ ነው የሚሄደው። አስተሳሰብ ቀስ እያለ አሮጌው በአዲስ እየተተካ አሮጌው ያንተ እስከማይመስል ድረስ ይለወጣል። ብዙ ላይፍ ስታይሎች አሉ። እየቀየርን አስተሳሰባችንን እየቀየርን ስንመጣ የድሮ ሪፕሌስ እየተደረገ ነው የሚመጣው። አንዳንድ ሀሳቦች ደግሞ አሉ። የእግዚአብሔርን ቃል የእግዚአብሔርን ሀሳብ ሲንክ አድርገን ወደ ውስጣችን እንደ አሎሎ ጥልቅ ብሎ የሚገባበት ጊዜ አለ። ከዛ በኋላ በእኔ ሀሳብና በእግዚአብሔር ሀሳብ መካከል ልዩነት እስከማይኖር ድረስ የእግዚአብሔር ቃል በእኔ ውስጥ ያስባል ማለት ነው። የእግዚአብሔር ቃል ሕያው ነው፣ የሚሰራም ነው። በሁለት ወገን ከተሳለ ሰይፍ ይልቅ ስለታም ነው። አጥንትን፣ ጅማትን፣ ቅልጥምን፣ ቦን ማሮን እስኪለይ ድረስ ይወጋል። አሁን እንግዲህ ሕያው የሆነው የእግዚአብሔር ቃል ከፊዚካሉ ዓለም ወደ ውስጠኛ ወደ መንፈሴ ዘሎ የሚገባው በእኔ ሜዲቴሽን ነው ማለት ነው። ካልሆነስ ሎጎስ ሆኖ አእምሮ ውስጥ ገብቶ ይቆልፋል። አንተ ነው። እዚህ ነው ፊደል ይገላል የሚለው። ስፒሪት የሌለው ቃል ምንም ጥቅም የለው። ስለዚህ ሎጎስ የሆነውን ቃል እንደ እግዚአብሔር ቃል ሜዲቴት በማድረግ በኔ ውስጥ ሬማ እንዲሆን አደርገዋለሁ ማለት ነው። ተረሳተ ብዬ አብርሃምን አሁን ምን አንተ ምናምን ብለው ከዚህ ሰከንድ ጀምሮ ፕሮግራሙን እንዳይካፈል መንፈሱን ልበጠበጠው ይችላል። የሰጠውት ቃል ቀጥሎ የሚያስበውን ሐሳብ እንዲያውም በጣም ከማዘኑ የተነሳ ስቅስቅ እያለቀሰ ሰበረኝ እኮ ሊል ይችላል። ግን እኔ አንድ ቃል ሰጠውት። ከዛ በኋላ ቃሉን ሜዲቴት እያደረገ ወደ በሽታነት የሚቀይረው ግን ራሱ ነው። ወደ መድኃኒትም የምትቀይረው አንተ ነው። እግዚአብሔር ቃሉ ሲመጣ ቃሉን አእምሮዬ ውስጥ እያሰላሰልኩ በነፍሴ በኩል ወደ መንፈሴ እንዲደርስ የማደርግበት መሳሪያ ነው። የዚህ ሕግ መጽሐፍ ከአፍ አይለይ፣ ነገር ግን የተጻፈበትን ታደርግና ተጠብቅ ዘንድ በቀንና በሌሊት ሜዲቴት አድርገው። ያን ጊዜ መንገድ ይቃናልሃል፣ ይከናወንልሃል። እንደ አበሻ የሚመሰጥ የለም። የሚመሰጠው ግን ሮንግሊ ነው። በሰው ኑሮ ነው የሚመሰጠው። በማያገባው ነገር ነው የሚመሰጠው። ወደ መንፈስ ዓለም መግባት አለብህ። ከእግዚአብሔር ዓለም ጋር መገናኘት አለብህ። ወደ ውስጥ ጥልቅ ማለት አለብህ። በመንፈስ መገስከስ መቻል አለብህ። ካልሆነ ግን ናቹራል ሆነ ተወልደ ናቹራል ሆነ ትሞታለህ። በኢየሱስ ስም አይሆንባችሁ። ስለዚህ አሁን ጠላት ዲያብሎስ ማንም ሰው የእግዚአብሔርን ቃል ኳሊቲ ታይም ሰጥቶ ወደ ውስጠኛው ክፍል ገብቶ እንዲያስብ አይፈቅድለትም። ይመታሃል። ሐሳብህን ልብህን መጥቶ በሌላ ሐሳብ ያወጣሃል።
ምክንያቱም እሱን በኃይል ማሰላሰል የጀመርክ ቀን በዚህ ምድር ላይ የመጨረሻው አደገኛ ሰው አንተ እንደሆንክ ያውቃል። ወይ የኑሮ ሐሳብ ይሰጣል፣ የኑሮ ውድነት ይሰጣል፣ ልጆችን ያንጫጫብሃል፣ ወይ ሆነ ሰው ደውሎ እንዲያበሳጭ ያደርጋል። ትወጣለህ፣ ከዛ ውስጥ ትወጣለህ። በቃ ትወጣለህ። የማይወጡ ሰዎች አሉ፣ ግንብ የሰሩ ሰዎች አሉ። እነሱ ሰዎች በጣም አደገኛ ሰዎች ናቸው። በቀን ውስጥ 1 ሰዓት የእግዚአብሔርን ቃል ሳያቋርጥ ማሰላሰል የጀመረ ሰው በጥቂት ወራት ውስጥ መንፈሳዊነቱ ሌላ ደረጃ ነው የሚደርሰው። አብዛኛው ሰው በልብ ውስጥ ያለው እምነትና በአፉ የሚናገረው ነገር አንድ አይደለም፣ የተለያየ ነው። ለዚህ ነው ጌታ ኢየሱስ ሰው አምኖ በልቡ ሳይጠራጠር ልብ ውስጥ ያለው እምነትና የአፉ ቃል አንድ ከሆነ ይህን ተራራ ተነቅለ ወደ ባህር ሂድ ቢል ይሆናል አለ ጌታ። ይሄና ይሄ የኛ ኮፍያና ጫማ ነው። ልባችን ውስጥ የእግዚአብሔር ቃል ሜዲቴት ተደርጎ ስፒሪት ፊልድ ሆኖ እንደ አሎሎ እንደ እሳት ልባችን ውስጥ የለም። ስለዚህ የምንናገረው ቃል የሰው ልብን ፐነትሬት አድርጎ መሄድ አይችልም፣ አየር ላይ ይቀራል። መዝሙርም እንደዛው ነው። የአንዳንድ ሰው መዝሙር ያስጨፍራል፣ ምን ይላል፣ የሰው ልብ አካባቢ አይደርስም። የአንዳንድ ሰው መዝሙር ገና መዘመር ሲጀምሩ ወደ ውስጠኛው ክፍል ስለሚገባ ዘሴም መዝሙር ዘምሮ ሰዎች ዘሴም ሪዛልት የለም። ሙዚቀኞች ያው ነው፣ መዝሙሩ ያው ነው፣ ድምፁ እንዲያውም የዚህኛው የተሻለ ነው። የዛኛው ሰውዬ መጥቶ ልብ ውስጥ ገብቶ አልቅሰም ማታቀው ሰውዬ እንባ በግድ ግድቡን ጥሶ ሲዘንብ ታየዋል። ለምን? ያ መዝሙር ያንን ሰው ሜዲቴት አድርጎ ሲንክ አድርጓል። ውስጡ እኩል አይደለም። እኔ አሁን አብሬ ቁጭ ብዬ ካወራኋቸው ሰዎች ውስጥ እኔ ማቀውን ቃል ነግረው በኃይል የተነካውባቸው አንደኛ ፓስተር ቤኒን ናቸው። ፓስተር ቤኒን ስለ መንፈስ ቅዱስ ሲናገሩና እኔ ስለ መንፈስ ቅዱስ ስናገር እኩል አይደለም። ለመጀመሪያ ጊዜ የሰማውን የመሰለኝ ስለ መንፈስ ቅዱስ ይነግሩኝ። ስንት ዓመት ሰብኬ ስንት ያስተምሬ ለመጀመሪያ ጊዜ የሰማው መሰለኝ። እንባይን መቆጣጠር አልቻልኩም። እጄ ይንቀጠቀጣል። ተነስተ ሩጥ በደበደ ይለኛል። ግን አዲስ እኔ የማላውቀውን ነገር አልነገሩኝም። ከአፋቸው ውስጥ የሚወጣው ወላፈን ነፍሴን አልፎ መንፈሴ የውስጠኛው ክፍል ነካኝ። ለሰዓታት አብረን ስናወራ ሳለፈን ጴጥሮስ እንዳለው ብርና ወርቅ የለኝም፣ ይሄ ያለኝን እሰጥሃለሁ ብለህ ከውስጥ አውጥተህ መስጠት ትችላለህ። ሰው የሚሰማ ብቻ ሳይሆን አንተ ራስህ የምትናገረው ቃል ኖርማል እንዳልሆነ ታውቃለህ። አንተን እየባረከ ነው የሚሄደው። ባህላችን ውስጥ ነገርን ማሰላሰል እንጂ የእግዚአብሔርን ቃል ማሰላሰል የለም ባህላችን ውስጥ። አይሁዳውያን በጣም ነው ሜዲቴት የሚያደርጉት። ቃሉን ከፍተው ቀኑን ሙሉ ሲያሰላስሉ ነው የሚሆኑት። ፍርድ ቤት ሲሄዱ የሚያሰላስሉትን ያውቃሉ። ጦርነት ሲነሳ የሚያሰላስሉትን ያውቃሉ። ቁጭ ብለህ አስብ፣ አትንቀዥቀዥ። ከፍተኛ የመንቀዥቀዥ መንፈስ ምድራችን ውስጥ ገብቷል። በኢየሱስ ስም እንገለብጠዋለን። ችኮላ አለ። ቁጭ የሚል ሰው ሲንክ የሚያደርግ ሰው ጠፍቷል። ኢያሱ እነዚህን 7 ውያኖችን ለመምታት የሚያስፈልግ አንድ ነገር ብቻ ነው። ቁጭ ብለህ ቃሉን ሜዲቴት ማድረግ ጀመረ። እስራኤልንም እኮ እግዚአብሔር እንደዚህ ነው ያለው፣ ቃሉን የልብህ ጽላት ላይ ጻፈው፣ አንገትህ ላይ ሰራው፣ በመኝታ ስትተኛ፣ ስትነሳ፣ በመቀመጫ ላይ ስትቀመጥ፣ በመንገድ ስትሄድ አስበው፣ ሁሉ ነገር ይከናወንልሃል። ዘዳግም 6 ይመስለኛል። ስትተኛ፣ ስትነሳ፣ ስትቀመጥ፣ ስትሄድ፣ ስትበላ፣ ስትጠጣ ይህንን ማሰላሰል የቻልክ ጊዜ ነገሮች ሁሉ ላንተ ይሰሩልሃል። እኔ አላልኩም፣ የእግዚአብሔር ቃል ነው። ይኸውላችሁ የእግዚአብሔርን ቃል ባታስብም ማሰብ ይቀራል? አይቀርም እኮ። በዕብራይስጥ ሜዲቴሽን ማለት ሀጋ ማለት ነው።
ሀጋ ማለት ዝም ብሎ ማኩቶም ተመንም ይመለከታል። መተር ማድረግ፣ ሌላው ኢማጂን ማድረግ ማረገዝን ይመለከታል። ከዛስ እንደ አንበሳ ማጓራጥንም ይጨምራል። ሀጋ ማለት ማሰብ ብቻ አይደለም ማለት ይፈልጋል እንጂ ዝም ብሎ ሳይለንትሊ ማንበብን ብቻ አይመለከትም። ልክ ዶሮ ጫጩቶቿን ኢንኩቤት እንደምታደርግ በልባችን ሐሳብ ውስጥ የእግዚአብሔርን ቃል ኢንኩቤት ማድረግ ነው። እዛ ውስጥ እንዲፈለፈል በረከትህ ከዛ ውስጥ እንዲወጣ እግዚአብሔር ባንተ በኩል በምድር ላይ የሆነ ኃያል ነገር እንዲሰራ ቁጭ በል፣ ወይ በደረት ተኛ፣ ወይ በጀርባ ተኛ፣ አይንህን ጨፍን፣ ከእግዚአብሔር ዓለም ጋር ተገናኝ ማለት ነው። ሀጋ ማለት ዲያብሎስ ኢየሱስን በምድረ በዳ ሲፈትን የጠቀሰው ከመዝሙር 91 ነው። መላእክቶቹን ስላንተ ያዛቸዋልና እስቲ ዝለል ያለው ከዛ ነው። በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ ነው፣ አምላኬና መሸሸጊያ ነው፣ በእርሱ እታመናለሁ። እሱ ጋዳጅ ወጥመድ ያነሳል፣ በላባችሁ ይጋርዳል፣ በክንፎቹ በታች ትተማመናል። እውነት እንደ ጋሻ ይከባል። ጋሻ እያሰብክ እሳት እያሰብክ አንበሳውና ጊንጡን ትረግጣለህ። በእኔ ተማምኗልና አስጥለዋለሁ፣ ስሜን አውቋል፣ ጋርደዋለሁ፣ ይጠራኛል፣ መልስለታል። ይሄን ኦቨር ኤንድ ኦቨር ኤንድ ኦቨር ኤንድ ኦቨር ኤንድ ኦቨር አጋin የሆነ ሰዓት ላይ ቃሉ ስፒሪቱና አንተ ቀጥታ ትገናኛላችሁ። እዚህ ጋር ብቻ ካለስ doesn't work። ማርያም መልአኩ ገብርኤል መጥቶ ትወልጃለሽ፣ ትጸንሻለሽ፣ ስሙን ኢየሱስ ትያለሽ አላት። አይ እኔ ወንድ አላውቅም ምሮ የምታወራው ስትለው የልዑል ኃይል ነው የሚመጣው፣ ያንቺ ስፔሻል ነው አላት። እምነቷን ለመርዳት ብሎ መውለድ ማትችሏ ያረጀችው አክስትሽ ኤልሳቤት ራሱ በቅርብ 6 ወሯ ነው ካረገዘች አላት። ያው ዘካርያስንም ማስቤ ነው እምቢ ካልሽ ችግር ይመጣብሻል። እሺ እንደ ቃል ይሆንልኝ። በዛች ሞመንት ነው ባይዞ ኮንሲቭ ያደረገችው። ፊዚካሊ ነው ኢየሱስ ኮንቪንስ ያደረገችው። ኢየሱስን ፊዚካሊ ያረገዘች በአሜን ይሁንልኝ በሚል ብቻ። መንፈሳዊ ሪያሊቲን ለማርገዝ በውስጣችሁ በኃይል ለመጸነስ የእግዚአብሔርን ቃል ሜዲቴት ማድረግ ነው። ስለዚህ ቲቢ ጆሹዋ እንደሚለው ሜዲቴሽን መንፈሳዊ እርግዝና ነው ይላል። ሜዲቴሽን ኢዝ ስፒሪቹዋል ፕሬግናንሲ ይላል። የሰውየው ትልቁ ሚስጥር እዛ ጋር ነው ያለው። ዶንት ጀስት ሪድ ዘ ባይብል፣ ሜዲቴት፣ ቼንጅ ዘ ሪያሊቲ ኢንቱ ዩር ኦን ሪያሊቲ። ባሪያዬን ዳዊትን አገኘሁት፣ ቅዱሱንም ቅባት ቀባሁት። ባይገኝ ኖሮስ አቬይላቢሊቲስ ቢዚ ቢሆንስ? ሁሌ መጥቶ ያንኳኳል፣ በሩ አይከፈትም። ሊቀባው ቅባት ይዞ ይመጣል፣ የለም። እግዚአብሔር እኮ ሜዲቴት የማናደርግ ከሆነ ቤት በኩል በየትኛው ትራንስፖርት በኩል መጥቶ ነው የሚያገኘው? ለምን ነው ቸርች ስንመጣ ኮርፖሬት አኖይንቲንግ ባይል የሚሰራው? ሐሳባችን እኮ ፎከስድ ይሆንልናል። እዚህ ቃሉን ስንሰማ፣ ስንዘምር፣ ቴስቲሞኒ ስናይ፣ አጋንንት ሲወድቅ ስናይ፣ እግዚአብሔር መንፈስ መጥቶ እየተቆጣጠረን እኮ ይሄዳል። ያንን ሪያሊቲ እኮ ሁሉ ጊዜ የራሳችን ሪያሊቲ ማድረግ እንችላለን። ስሩ ሜዲቴሽን ማለት ቁጭ በል፣ ሰዓት ውሰድ ከቃሉ ጋር ኢማጂን አድርግ እግዚአብሔር ባንተ የሚሰራው it will happen። ምሳሌ 23:7 በልቡ እንዳሰበ እንዲህ ነውና። በጣም እኮ ነው የሚገርመው። ሰው የሚል ከፊት ለፊቱ አለ። ሰው በልቡ እንዳሰበ እንዲሁ ነው። ሰው ማለት ሐሳቡ ነው ማለት ነው። ማንኛውም ክፉ ሐሳብ፣ መግደል፣ ዝሙት፣ እርኩሰት፣ ጭካኔ፣ ሌብነት፣ ማንኛውም ነገር የሚወጣው ከሰው ልብ ነው አለ። ሐሳብ እኮ ነው።
የሚያረክሰው ሐሳብ ነው። የሚቀድሰው ሐሳብ ነው። ቅባትህ ሐሳብ ነው። ማደግ ሐሳብ ነው። ከሰዎች ልዩ የሚያደርገው ሐሳብ ነው። ስለዚህ አጥብቀህ ምንህን ጠብቅ? ልብህን ጠብቅ። ህይወትህ ከዛ ነው የሚወጣው። ለምሳሌ አንድ ቆሻሻ በባልዲ ሙሉ በጣም ቆሻሻ ውሃ ይዤ ቧንቧ ጋር ብሄድና ቧንቧን ብለቅበት መጀመሪያ ቆሻሻው ይበዛል፣ ይዳረሳል። እየበዛ ውሃው ንጹህ እየገባ በሄደ ቁጥር ቆሻሻው እየወጣ ከሆነ ጊዜ በኋላ ባልዲው ሙሉ በሙሉ ንጹህ ውሃ ነው አይደለም የሚሆነው፣ በቃ ሪፕሌስ ይደረጋል። ጠላት የኔን ህይወት ዲስትሮይ የሚያደርግበት ብቸኛው መንገድ ሐሳቤ ነው። ሌላ ምንም መሳሪያ የለውም ጠላት። ምንም ከሐሳብ በስተቀር አጋንንት ካንተ ጋር ሊዋጋ የሚችልበት መንገድ የለም። ለዚህ ነው ይሆንላችሁ ሐዋርያው ጳውሎስ በክርስቶስ ሐሳብ ላይ የሚነሳውን ማንኛውንም ሐሳብ ምን እናደርጋለናል? እናፈርሳለን። መፍረስ አለበት። በክርስቶስ ሐሳብ ላይ የሚነሳ ሐሳብ አለኛ ውስጥ፣ ከእግዚአብሔር ቃል ውጪ የሆነ ሐሳብ አለኛ ውስጥ፣ ከድሮ ማንነታችን የመጣ ሐሳብ አለኛ ውስጥ፣ እዚህ ምድር ላይ ያሉ ሰዎች ከሚያስቡት ተነስተን የምናስበው ሐሳብ አለኛ ውስጥ። ይህንን ዓለም አትምሰሉ የሚለው በዚህ ዓለም አስተሳሰብ እናንተ ማትያዙ ነው። የእናንተ አስተሳሰብ ሼፕ መደረግ ያለበት እንደ ቃሉ ነው። በነገራችን ላይ ሰዎች ሁሉ ሐሳብን ከቤተ ክርስቲያን መኮረጅ ሲገባቸው አሁን እኛንን የምንኮርጀው፣ አለባበስ የምንኮርጀው፣ አነጋገር የምንኮርጀው፣ ብዙ ነገር የምንኮርጀው። አስተሳሰብ በነገራችን ላይ ኢነርጂ ነው፣ ፍሪኩዌንሲ ነው። የምታስበውን ሐሳብ የሚያስቡ ሰዎች ወደ አንተ ይመጣሉ። ቤት መግዛት የምታስብ ከሆነ ቤት መግዛት ያሰበ ሰው አጋጣሚ በሚመስል መልኩ ወደ አንተ ይመጣል። ሞት የምታስብ ከሆነ መሞት የፈለገ ሰው ወደ አንተ ይመጣል። ስለ ትዳር በጣም የምታስብ ከሆነ በጣም ጥሩ ባል ወደ አንቺ ይመጣል። እስቲ የፈለጋችሁትን የምታስቡት ነገር ሌላ ሐሳብ ያንን ተመሳሳይ ነገር ወደ እናንተ ይስባል። ውድቀት የምታስቡ ከሆነ ብዙ የወደቁ ሰዎችን ወደ እናንተ ያመጣል። ለዚህ ነው ብዙ ሀብታሞች አይታችሁ ከሆነ ከድሃ ጋር ጊዜ ማሳለፍ አይፈልጉም። በፍጥነት ድሃ እንደሚያደርጓቸው ያውቃሉ፣ በሐሳባቸው ብቻ። ከተቀቡ ሰዎች ጋር ብቻ የምትውል ከሆነ ምንም አትጠራጠር፣ ከአምስቱ ጋር ከዋልክ ስድስተኛው አንተ ነው። ይሄው ነው ሪያሊቲው። ይሄ ነው ሐሳብ ኮንቴጂየስ ነው፣ ይተላለፋል። ጨለማም ብርሃንም ይተላለፋል። የሆኑ ሴትዮ በሙዚቃ በፒያኖ ከዓለም አንደኛ የወጡት ሴት 90 ዓመታቸው ነው። የሚገርማችሁ ሙዚቃ ትምህርት ቤት የገቡት በ80 ዓመታቸው ነው። በ80 ዓመታቸው ድረስ ፒያኖ አንዷን ቁልፍ ተጭነው አቁ ከመሞቴ በፊት አንዴ ለሞክር ሲሉ ለካ ሴትዮዋ ከዓለም አንደኛ ሪትም ውስጣቸዋል። ተምረው ከዓለም ዋንጫውን ወሰዱ። ምን ያደርጋል በ90 ዓመት? ለምን አያረግም? በ40 ዓመት ፓራላይዝድ መሆን ነው እንዴ ታዲያ የሚያደርገው? በ30 ዓመት እቤት መተኛት ነው እንደሚያደርገው? በአልችልም እንደዚህ በአይሆንም እንደዚህ ሽባ ፓራላይዝድ የሆነ አስተሳሰብ ነው ያለው ኢትዮጵያ ውስጥ። ስለሆንኩ ነው እኔ ምናምን። በዓለም ላይ ትልቅ ስራ የሰራ ሰው አንዱም ካንተ አይሻልም። የሚሻለው ምንድነው? ሰው ቢስቅብኝ የሚሳቅብኝ፣ ባይሳካልኝም አይሳካ እኔ ወጥቼ ሞክራለሁ ያለ ሰው ነው የተሳካለት። ሳትሞክር ምን መልአኩ ገብርኤል መጥቶ ልጄ ሆይ ተነስ አሁን ጊዜ ነው አይልም። ገብርኤል ጨርሷል። አንተ ነህ መነሳት ያለብህ ውስጥ ካለው ህልም ጋር እግዚአብሔር በመንፈስ ውስጥ ካስቀመጠው ነገር ጋር የእምነት እርምጃ የምትወስደው አንተ ነህ። እግዚአብሔር ያሳካል። ግን አብዛኛው ኢትዮጵያዊ ምን መሆን እንደሚፈልግ አያውቅም። እስቲ አስብ፣ ምንድነው መሆን የምትፈልገው? አታውቅም። ዛሬ አንድ ነገር ነው፣ የዛሬ ሳምንት ሌላ ነው፣ የዛሬ ወር ሌላ ነው፣ ከ10 ዓመት በኋላ ሌላ ነው። እውነተኛ ጥሪ ያላቸው ሰዎች አይቀያይሩም። ብዙ ጊዜ ፐርፐዛችንን ለመኖር የምንፈልገው ከራሳችን ሐሳብ ተነስተን ነው።
ስለዚህ በራሳችን ሐሳብ ተነስተን የምንሄደው ነገሮች ሁሉ ሮንግ ስለሆኑ ፍራስትሬት አድርገን እድሜያችንን እንጨርሳለን። የእግዚአብሔርን ቃል ሜዲቴት ከማድረግ ፐርሰናል ፌሎሺፕ ከሱ ጋር በማድረግ ግን ከጀመርን ኢየሱስ የመጨረሻው ሪያሊቲያችን ስለሆነ ልክ እናንተ እንዳላችሁት እሷ በጎኔ እንዳለች ኢየሱስ በጣም ሪል ስለሚሆን ኢምፐርፐዝ በዛ መንገድ ቀይሳለሁ ማለት ነው። ሰው በልቡ እንዳሰበ እንደዚህ ሆኖ ብለናል። ማን ቲንክስ ኢን ሂዝ ሃርት። መንፈሳችሁ ዝም ብሎ ተደጋጋሚ የሆነ ጸሎት ምላሽ የለውም። ውስጣችሁ ላለ ትልቅ ጥልቅ የሆነ ሜዲቴሽን፣ ቪዥዋላይዜሽን ኤንድ ኢማጂኔሽን ነው መልስ ያለው። ልባችን ያልሰጠነውን ነገር ፕሪንት አድርገው አይሰጠንም። በህይወቴ እግዚአብሔር በኃይል ትልቅ ነገር ያደረገብኝ ጊዜ እኔ ብዙ የጸለይኩ ጊዜ ሳይሆን ብዙ ሜዲቴት ያደረግኩ ጊዜ ነው። ቁጭ ብዬ ጨለጥ ብዬ በእግዚአብሔር ቃል ውስጥ የገባሁት ጊዜ ነው። ውጭ ያለው ድምፅ ሁሉ በመረጋጋት ውስጥ ልባችን እየሮጠ ነው። የብዙዎቻችን ዕብራውያን 4:12 ምንድን ነው የሚለው? የእግዚአብሔር ቃል ሕያው ነው፣ ሬማ ነው፣ በአፍ በአንደበት በኩል በጉሮሮ ገብቶ ወደ አእምሮ በሀሳብ ገብቶ በጆሮ ገብቶ ማኒፌስትድ የሆነ የእግዚአብሔር ቃል በአንተ ልብ ውስጥ ያመጣል ነው። መዝሙር ምዕራፍ 1 ቁጥር 2 እና 3 ደግሞ በውሃ ፈሳሾች ዳር እንደተተከለ ቅጠሏ እንደማይረግፍ ፍሬዋን በየጊዜዋ እንደምትሰጥ ዛፍ ይሆናል። ሜዲቴሽን የአሸናፊነት፣ የኃይል፣ የቦልድነስ ስፒሪት ይሰጣል። በጣም ሜዲቴት ስታደርግ ፍርሃት ከውስጥ እየጠፋ ሄዳል። አድርግ ስራ የሚል እርጅ አንተ ውስጥ ይገባል። አትጨነቁ። ተጨንቆ ከቁመቱ የሆነ ስንዝር መጨመር የሚችል የለም። ለቀኑ ክፋቱ ይበቃዋል። መጨነቅ በነገራችን ላይ ሜዲቴሽን፣ ኔጌቲቭ ሜዲቴሽን። ነገ ምን ሆናለው፣ ምን እበላለው፣ ልጆቼ ምን ይሆናሉ፣ ምን እከፍላለው፣ ሳረጅ ምን ሆናለው፣ እንዲህ በሆነ እንዲህ ምን ሆናለው። በዓለም ላይ በተጠና ጥናት 89% የምንጨነቀው ጭንቀት ሆኖ አያውቅም። 90% ሁሉ አይሆን። አንተን ግን መልከን ቀይሯል፣ ፊትህን ቀይሯል፣ አሸብተዋል፣ ሪንክል በሪንክል አድርጎሃል፣ ተስፋ አስቆርጦሃል፣ ደስታህን ሰርቆብሃል። ደስታም እኮ ሜዲቴሽን ነው። አካውንት ላይ ትልቅ ብር ሲገባ ደስ ካለ ብሩን እኮ አላገኘኸውም፣ ቁጥር ነው ስልክ ላይ ገባው። ደስታህን ግን ውስጥ የነበረውን ብሩን በማሰብ አንተ ራስህ አክቲቬት አድርገኸው ነው። አንድ በጣም የደበራት ከቦይፍሬንዷ ጋር የተጣላች በቃ ተስፋ ቆርጣ ጨለማ ክፍል ውስጥ አልጋ ላይ የተኛች ልጅ ቢደውልላትና በቃ ታርቀናል፣ አሁን ሂልተን ሆቴል ነኝና እራት ጋብዝሻለሁ ቢል እንደ ጄኪ ቻን ተገልብጣ ተነሳ። ልብሷን ራሱ የምትለብሰው አለባበስ ፀጉሯን ሙሉዋን ሄዳለች እንዴ? አልሄደች። አልጋ ላይም ፓራላይዝ አድርጎ ያስተኛት ሜዲቴሽን ነው። ከአልጋ ላይም አዘልሎ ያስነሳት ሜዲቴሽን ነው። ለምን በባዶ ሜዳ ግን እንደሱ እንደ ጄኪ ቻን አንሆን? የእግዚአብሔርን ቃል ትሬዠር ያደረጉት ሰዎች በቃሉ ቤታቸው እኮ እብድ ናቸው። የእግዚአብሔርን ፕሮሚስ በማመን እብድ ናቸው፣ ደስተኞች ናቸው። የመንፈስ ፍሬ ነው ሰላምና ደስታ፣ ፍቅር። ውጭ ላይ አይገኝም። ለሰዓታት ልሳን የሚናገሩ ለሰዓታት ሜዲቴት የሚያደርጉ ሰዎች አንስቶፐብል ናቸው። ጠላት ግን አሁን መጣ፣ ተወስደናል፣ ሄደናል። ከልባችን ጋር አይደለንም። ሐሳባችን ሙሉ በሙሉ ኤሎን ማስክ ገዝቶታል። አይፎን ሳምሰንግ ወስዶታል። የለንም።
የምናስበውን ሐሳብ የሚሰጡን እነሱ ናቸው። አሜሪካ ፋሽን የሆነ ነገር ወር ሳይሞላው ምድሩ በጠቅላላ ፋሽን ነው። አለባበሳችንን ሼፕ የሚያደርጉ፣ አስተሳሰባችንን ሼፕ የሚያደርጉ፣ ሁሉ ነገራችንን ሼፕ የሚያደርጉልን እነሱ ናቸው። አሁን አንድ ሰው ትልቅ ሰው ነው የሚባለው ትልቅ ሰብስክራይበር ያለው ነው። ድሮ መጽሐፍ የጻፈ አዲስ ግኝት ያገኘ ትልቅ ህንፃ የሰራ ያስተማረ ትልቅ ትምህርት የተማረ ሰው ነው አሁን ሰብስክራይበር ያለው። ይሄ እኮ አታውቅም እንዴ 2 ሚሊዮን ሰብስክራይበር ያለው ሰው ነው። ምን ሰርቶ ነው? ደንሶ ነው፣ ተሳድቦ ነው። የትልቅነት መስፈርቱ ራሱ ጠፍቷል። አሁን ምሁር ሰው የለም። አሁን ሰብስክራይበር የለውም፣ የሚሰማውም የለም። አሁን እውቀት የሚናገር ሰው እናንተም አሰሙ። የሚሳደብ ሰው ነው የሚሰማው፣ የሚቀልል ሰው ነው የሚሰማው፣ የሚያሾፍ ሰው ነው የሚሰማው። ቁጭ ብሎ ህይወትን የሚቀይር የሚናገር ሰው የሚሰማው ሰው የለም። ከዚህ በኋላ አለቀ፣ በቃ ዴድ። እንደ እግዚአብሔር ቃል አናስብም፣ እንደ ቲክቶክ ነው የምናስበው። በጌታ በኢየሱስ ስም ይሄ ከኛ ላይ ይነሳ። ሁላችንም አሁን የምንፈልገው ከእግዚአብሔር ቃል ይልቅ፣ ከእግዚአብሔር ክብር ይልቅ፣ ከአኖይንቲንግ ይልቅ ብር መስራት ነው የምንፈልገው። ዋናው ብር ነው የሚለው ጴንጤ ራሱ። ይኸው ይሰጣል ጌታ። ይሄንን እንዲህ እንዳልክ ግን ትሄዳታለህ ወደ እንዲህ ያልክ። ዋናው ፕሬዘንስ ነው። እግዚአብሔር ምስክሬ ነው፣ ክብሩ ነው ዋናው። አይቅለልብን እባካችሁ። በህይወትህ መሆን የምትፈልገውን አስብ። እግዚአብሔር ምስክሬ ትሆናለህ። እግዚአብሔር ሰው ዝሙት አደረገ የሚለው ወንድና ሴት ሲተኙ አይደለም፣ ሜዲቴት ሲያደርግ ነው። ሴቷን እያሰበ በልቡ ሜዲቴት ሲያደርግ እግዚአብሔር እንዳደረገ ነው የሚቆጥረው። ምክንያቱም ነገ ከማድረግ የሚያክለው ነገር የለም። ሜዲቴሽን፣ ሌብነት ሜዲቴሽን፣ ሰው መግደል፣ ወንድሙን የሚጠላ ነፍሰ ገዳይ ነው። በቃ የሰውዬ መግደል ጀምሯል። እዚህ ሜዲቴሽን፣ በቀል ሜዲቴሽን ነው። ክፋት ሜዲቴሽን ነው። ቅባት ሜዲቴሽን ነው። ኃይል ሜዲቴሽን ነው። ገንዘብ ሜዲቴሽን ነው። ስራ ሜዲቴሽን ነው። በሁለት ሐሳብ የሚወላውል አለ ጌታ ከአንዳች የሚያገኝ እንዳይመስለው ይላል። እግዚአብሔር የልብህን ሐሳብ ያውቃል። አይቀርብም። እግዚአብሔር መልስ የሚሰጠው ልብ ውስጥ ላለው ስትራክቸር ነው። ልብ ውስጥ ላለው ኢነርጂ ነው። ልብ ውስጥ ላለው ስበት ነው እግዚአብሔር ለካ መልስ ያለው እንጂ ካንተ አማርኛ፣ እንግሊዘኛ የቃላት ስኬት ጋር ጉዳይ ያለውም እግዚአብሔር። the meditation of your heart ዲፕ ልብ ውስጥ ያለውን የረሃብ ጥልቀት እግዚአብሔር ያውቃል። እግዚአብሔር ብቻ ነው እሱን ቦታ አክሰስ ማድረግ የሚችል። ሳይንስ አክሰስ አያደርግም፣ ቤተሰብ አክሰስ አያደርግም፣ ኢቭን አንተ አክሰስ አታደርግም። ግን አንተ ያንን ቦታ ኮምፎርታብሊ እግዚአብሔር እዛ ላይ ሬን እንዲያደርግን እንዲገዛ ግን ለእግዚአብሔር ልሰጠው ትችላለህ ማለት ነው። ውሳኔህን፣ ጭካኔህን፣ የረሃብን ጥልቀት። ረሃብ የሌለው ትውልድ አለ። በዚህ አሁን ልጆቻችን የኛ አሁን የአዲሱ ጄኔሬሽን ብላ በብላ እኮ ነው የምንጣለው። የድሮ እኮ ያን ቃል አምጣ በቃ አንተ ልጅ ሆድ ተነረተ ተብሎ ነው። እኛ እኮ ድሮ ዋና ሄደን፣ እግር ኳስ ሄደን፣ ብስክሌት ነድተን፣ ሞተር ሳይክል ነድተን፣ ተደባድበን እቤት ስንገባ በቃ ተቀጥቅጠን ስንት ቀበቶ አልቆብን ነው ምንገባው። ያሁኑስ ከቤት ወጣ፣ ስልክን ቁጭ አርግ፣ ሄደ እንደ ልጅ ተጫዋት፣ አይወጣም። ያሁኑ ቁጭ በጌታ በኢየሱስ ሜዲቴሽኑን እንዲህ አድርጎ የሚበላ መስታወት ፊት ለፊቱ ቁጭ ብለዋል። ኳስ አይጫወት፣ ከጓደኛ ጋር ሶሻላይዝ አያደርግ፣ ምግብ መብላት አይወድ። ረሃብተኛ ግን አለ። ኢየሱስን ለዚህኛው ጄኔሬሽን የሚገልጥ ደግሞ አለ። ለዚህኛው ጄኔሬሽን የሚሆን ሌላ ቅባት እኮ አለ። ሰማይ የሚለውን እናረግዛለን። ሐሳባችን፣ ሜዲቴሽናችን ከእግዚአብሔር ሐሳብ ጋር ኢን አላይመንት ይሆናል። እግዚአብሔር የሚፈልገውን ነገር አስባል። ጠላት እኮ መጥቶ ይሁዳ ምንድን ያደረገው? ሐሳብ አስገባበት ይላል። ሐሳብ ነው የወረወረው። ሐሳቡን ተቀበለሱ። ሰይጣንም ሁሌ ነው። አንዳንዱ
አድርጎ ይመልሰዋል። ሰይጣን ይፈትናል። ባለፍካቸው ፈተናዎች ብዙ አይፈትናል። ሁላችንም የራሳችን ጠንካራና ደካማ ጎን አለን። ያ ደካማ ጎን ላይ ነው ሜዲቴሽን ማብዛት ያለብን። ከዛ ውስጥ የምትወጣበትን ነው። ጠንካራ የሆንክበት አይደለም። እሱ ሐሳብ የተቀየረ ጊዜ ልክ ያ ጠንካራ የሆንክበትን አይነት ኮንክሪት ሐሳብ ያመጣ ጊዜ ሰይጣንን ድፊት አደረከው ማለት ነው። ኢየሱስ ጌታ ነው። አሜን። መንፈሳዊ ውጊያ በጌታ በኢየሱስ ስም ብሎ መጮህ አይደለም። እንደዛ ቢሆን ኖሮ ኢትዮጵያ ውስጥ የተገሰጸው አጋንንት ከአፍሪካም ከአውሮፓም ከኤዥያም ከሰባቱም አህጉራት ወጥቶ ወደ ሌላ ፕላኔት ሄዶ ነበር። ኢትዮጵያ ብቻ የተገሰጸው። እኔ ባለፉት 30 ዓመታት ወደ ቀኝ፣ ወደ ግራ፣ ወደ ላይ፣ ወደ ታች፣ ወደ ሰሜን፣ ወደ ደቡብ የመታ ነው መንፈስ ይጠፋ ነበር። እነዛ ወደዚህ ሲሸኙ እኛ ወደዛ ስንሸኙ እየተጫወትን ያለነው። የደቡቦቹ ወደዛ ሂድ ሲሉት እኛ ወደዛ ስንሸኝ ከዛ ወደዚህ ሲመጣ አልሄደም። ሁሌ ነው የምጮኸው። መንፈሳዊ ውጊያ የመዳን የራስ ቁር ምንድን ነው? የመዳን የራስ ቁር አስተሳሰብ እኮ ነው። ድኛለሁ፣ ድነቴ ለዘላለም ነው። መዳኔ እዚህ ጋር ያለውን ማንነቴን ውጊያ ውስጥ ገባ በመዳን ነው የሚጀምረው። የእምነት ምን ጋሻ እምነት፣ ማንኛውም እምነቴ የሚወረወርብኝን እመክትበታለሁ። የጽድቅ ጥሩር ማለት ይሄኛው እዚህ ጋር የሚደረገው ፕሌት ብረቱ ማለት ነው። በክርስቶስ በተሰራልኝ ስራ ጸድቅ ያለው ይሄ ማስተሳሰብ ነው። የወንጌል ጫማ ተጫምታችሁ የመንፈሱ ሰይፍ ቃሉን ይዛችሁ አያችሁ። ይሄ አሁን ቁመና ነው እንጂ ቃሉን በመናገር መዳህንን በማረጋገጥ ጽድቅን ሜዲቴት በማድረግ መኖር ማለት ነው መንፈሳዊ ውጊያ። አጋንንት ያንተን የድምፅ ውፍረት አይፈራም። ሲወረወረብህ የመዳን ራስ ቁር፣ የጽድቅ ጥሩር፣ አኗኗር፣ አስተሳሰብ በቃ እሱ ነው። ደስተኛ በሆኑትና አዘንተኛ በሆኑ ሰዎች መካከል ያለው ልዩነት ሀሳብ ብቻ ነው። ዝም ብሎ ደስ የሚለው ሰው አይታችሁ አጣ የሚል በቃ ጠዋት ደስተኛ ነው፣ ማታ ደስተኛ ነው፣ ምንም የለውም ግን ደስተኛ ነው። ጅል ነው እንዴ? ምና እኔ ጅል ደስተኛ ያስሻለኛል ከሀዘንተኛ ጂኔስ። በጣም ሁል ጊዜ ጭንቀት ኢንተርቴን የሚያደርጉ ሰዎችን ለመጨረሻ ጊዜ በዚህ ሳምንት አገኟቸውና ሳሟቸውና ቻው፣ ከጭንቀት ስትላቀቅ እንገናኛለን። የምትረዷቸው ከሆነ ከዛ ውስጥ እንዲወጡ እርዷቸው። ጭንቀት ይተላለፋል፣ ደስታ ይተላለፋል፣ ሳቅ ይተላለፋል። ልክ እዚህ ጋር አስተሳሰብን ስትቀይር ገንዘቡም ይመጣል። የሆነ ነገርም ስትቀይር ነገሮች ይመጣሉ። ካልሆነ አስቸጋሪ ነው። እግዚአብሔር ሐሳብሽን እስካልቀየርሽ ድረስ የማያደርጋቸው ነገሮች አሉ በህይወትሽ። አሁን ኢትዮጵያውያን ሁሌ ነው ማነሳው ይሄንን፣ አሮጌ ዕቃ እንኳን አትጥሉ። አንተ ስትወለድ የነበረው ብረት ድስት በቆራሌው ተበይዶ ግድግዳ ላይ ምን ይሰራል? የ2025 የተመረተ መኪና ሰው እየፈጨ ባለበት ዘመን እኔ ስወለድ ነው ብለ የ74 ዓመተ ምህረት ትሪ ሳህን አንበሳ ያለበት ወይኔና ማሚና ዳዲ ሲጋቡ የነበረ ብለ አሮጌ የበሰበሰ ዕቃ ቤት። ይሄ የፖቨርቲ መንፈስ ነው። በኢየሱስም ጠራርገህ ታስወጣዋል። አሜን አትበል። አታወጣውም። ልብስህን ለመስጠት እንቀጠቀጣለህ። የደረቀ ጫማ እንደዚህ የተገለበጠ ፀሐይ መጥቶት ዝናብ መጥቶት እንዲህ የደረቀ ቋንጣ የሆነ ጫማ አልጋ ስር ምን ይሰራል? ከሱን ጀምር እንጂ የነተበ የ20 ዓመት ልብስ ምን ይሰራል? ከሱ እኮ ነው አስተሳሰብ የሚጀምረው። ጊቭ ኢት አውት ይውጣ። አሜን። ይኸውላችሁ እሱ አካባቢ ነው ያለው ዲመን ቁጭ ብሎ አስተሳሰብህን ይዞ እርዳታ ሞድ ውስጥ አእምሮ ከተቀመጠ እድሜ ዘመንን ሰው አጥቶ ነው። አሁን የመስጠት ሲስተም ውስጥ በኢየሱስ ስም ግቡ። አሜን። በቃ የመስጠት ሞድ መስጠት ሲጀምር በመስጠት ሞድ አእምሮን ስትቃኝ እግዚአብሔር ላንተ እየሰጠ ይሄዳል። ጌታ ኢየሱስ ይባርካችሁ።